ሰላም ጤና ይስጥልኝ ውድ የሐሴት ስፖርት አድማጮች፣ በዛሬው የስፖርት መረጃችን በዚህ ሳምንት የሚደረጉ ተጠባቂ ጨዋታዎችን፣ አዳዲስ የዝውውር ዜናዎችንና ሌሎችንም አጫጭር ስፖርታዊ መረጃዎችን ይዤ ቀርቤያለሁ። በስፋት የማስደምጣችሁ ይሆናል። ቆይታችሁ ከኛ ጋር ይሁን። ማንቸስተር ሲቲ ኤንዞ ፈርናንዴዝን ይፈልጋል። ማንቸስተር ሲቲ የቼልሲውን አማካኝ ኢንዞ ፈርናንዴዝ ለማስፈረም በማሰብ ላይ መሆናቸው ተገልጿል። ማንቸስተር ሲቲ ኢንዞ ፈርናንዴዝ ላይ ያሳየው ፍላጎት ገና የመጀመሪያ ደረጃ ላይ መሆኑን ዘ አትሌቲክ አስነብቧል። ክለቡ ከኢንዞ ፈርናንዴዝ በተጨማሪም ኤሊት አንደርሰንን ጨምሮ ሌሎች አማራጮችን መያዙ ተጠቁሟል። ሪያል ማድሪድ በበኩሉ የኢንዞ ፈርናንዴዝ ሌላኛው ፈላጊ ነው። ማንቸስተር ሲቲ የበርናንዶ ሲልቫን መልቀቅ ተከትሎ ኢንዞ ፈርናንዴዝን ለማስፈረም እንዲመለከቱ አድርጓቸዋል። ሊቨርፑል በውል ስምምነት መጓተት ምክንያት አሌክስ ማካሊስተርን በዘንድሮው ክረምት ለመሸጥ ዝግጁ መሆናቸውን ገልጸዋል። አዲስ ውል ለመፈራረም የተደረጉ ንግግሮች መቆማቸውን ተከትሎ ሪያል ማድሪድና አትሌቲኮ ማድሪድ ሁኔታውን በቅርበት እየተከታተሉት ይገኛሉ። የቡድኑን መዋቅር እንደገና ለማደስ በሚደረገው ጥረት ተጫዋቹ የገንዘብ ማሰባሰቢያ ቁልፍ ሰው ሆኖ ታይቷል። በዚህም መሰረት በርካታ ትልልቅ ለውጦች ሊኖሩ እንደሚችሉ ይጠበቃል። በዚህ ክረምት ሊቨርፑል ሊያደርገው በሚችለው ሰፊ የቡድን ዝግጅት ማካሊስተር ከሚለቁ ተጫዋቾች አንዱ ሊሆን ይችላል ሲል ፉትቦል ኢንሳይደር ዘግቧል። አርሰናል የባየር ሊቨርኩሰን የጨዋታ ፈጣሪ ኢብራሂም ማዛንን 40 ሚሊዮን ፓውንድ አካባቢ የሚገመት ጥያቄ ማቅረቡ ተሰምቷል። ተጫዋቹ የማርቲን ኦዲጋርድ የረጅም ጊዜ ተተኪ ተደርጎ የታጨ ሲሆን መድፈኞቹ ማንቸስተር ሲቲን በመርታት የ19 ዓመቱን ኮከብ የግላቸው ለማድረግ ከፍተኛ ጥረት ላይ ናቸው። መድፈኞቹ ኢብራሂም ማዛን ለኦዲጋርድ ተመጣጣኝ ተተኪ ሊሆን ይችላል ብለው ያስባሉ። ማንቸስተር ዩናይትድ የቶተንሃሙን ፈጣን ተከላካይ ሚኪ ቫንደቢንን ለማስፈረም ፍላጎት እንዳለው ተሰምቷል። ቶተንሃም በሊጉ መቆየት ካልቻለ እንደ ቫንደቢን ያሉ ምርጥ ተጫዋቾቻቸውን በቀላሉና በተመጣጣኝ ዋጋ ለማግኘት ለዩናይትድ ትልቅ እድል ይፈጥርለታል። ክለቡ በሊጉ ወርዶ የሚገኝ ከሆነ የቫንደቢን ዋጋ በከፍተኛ ሁኔታ ሊቀንስ እንደሚችል ይጠበቃል። ቫንደቢን በሊጉ ካሉ ፈጣን ተከላካዮች አንዱ መሆኑ ለአሰልጣኝ ማይክል ካሪክ የመከላከል ስልት ተጨማሪ ጥንካሬ እንደሚሰጥ ይታመናል። ዩናይትድ ቻምፒየንስ ሊግን ለማረጋገጥ ጥቂት እርምጃዎች በቀሩት በዚህ ወቅት ለቀጣይ ዓመት እንዲህ ያሉ ወሳኝ ዝውውሮችን አሁኑኑ እያጤነ ይገኛል። የቶተንሃም መውረድ ለዩናይትድ የዝውውር ገበያ ትልቅ ሲሳይ ሊሆን ይችላልም ተብሏል። ባርሴሎና የአንድ ዓመት ተጨማሪ ኮንትራት ቢያቀርብለትም ሌዋንዶስኪ ግን በደሞዝ ቅናሹ ደስተኛ እንዳልሆነና የመልቀቅ ዕድሉ ሰፊ እንደሆነ እየተዘገበ ነው። የቱሪኑ ክለብ ጁቬንቱስ ከሌዋንዶስኪ ወኪል ጋር ለመገናኘት ቀጠሮ ይዟል። በዓመት 6 ሚሊዮን ዩሮ ደሞዝ በማቅረብ ወደ ሴሪያው ለመውሰድ በቁርጠኝነት እየሰሩ ነው። በሌላ በኩል ደግሞ ሌላው የሴሪያ ክለብ ኤሲ ሚላን ምንም እንኳን በገንዘብ ምክንያት ከዝውውሩ ራቅ ቢሉም አሁንም ድረስ የሌዋንዶስኪን ሁኔታ በቅርብ እየተከታተሉ እንደሚገኙ ተገልጿል። ከነዚህ 3 ክለቦች ውጪ ደግሞ ከአሜሪካው ቺካጎ ፋየር እና ከሳውዲ ክለቦች ከፍተኛ የገንዘብ ጥያቄም ቀርቦለታል። ቶተንሃም በዚህ የውድድር ዘመን መጨረሻ ላይ ወደ ታችኛው ሊግ ሊወርድ እንደሚችል እየተዘገበ ሲሆን ለክለቡ እጅግ አስከፊ ውድቀት ቢሆንም ለብዙ የአርሰናል ደጋፊዎች ግን የደስታ ምንጭ ሊሆን እንደሚችል ይታመናል። ሆኖም ግን ይህ ሁኔታ በሁሉም የአርሰናል ደጋፊዎች ዘንድ በበጎ ላይታይ ይችላል። አርሰናል ባለፉት የውድድር ዘመናት በሰሜን ለንደን ተቀናቃኙ ላይ ከፍተኛ የበላይነት ማሳየት የቻለ ሲሆን በፕሪሚየር ሊጉ የደረጃ ሰንጠረዥም ከቶተንሃም በላይ ሆኖ ማጠናቀቅን ልምድ አድርጎታል። በተጨማሪም በሁለቱ ቡድኖች መካከል በሚደረጉ ቀጥተኛ ግንኙነቶች መድፈኞቹ በተደጋጋሚ ድል በመቀዳጀት የበላይነታቸውን አጽንተዋል። የቀድሞው የአርሰናል ተከላካይ ላውረን ቶተንሃም ከፕሪሚየር ሊጉ መውረዱ ለአርሰናል ደጋፊ ሆነ በአጠቃላይ ለውድድሩ ጠቃሚ እንዳልሆነ እንዲል ሲል ለሰን ገልጿል። እንደ አርሰናል ደጋፊነቴ በየዓመቱ ማየት የሚፈልገው አንድ ጨዋታ አለ።
እሱም ከቶተንሃም ጋር የሚደረገው የሰሜን ለንደን ደርቢ ነው። በየውድድር ዘመኑ ከትልቁ ባላንጣህ ጋር መጫወት ጥሩ ነገር ነው። ቶተንሃም ወደ ታችኛው ሊግ መውረዱ ለአርሰናል ደጋፊዎችም ሆነ በአጠቃላይ ለፕሪሚየር ሊጉ ጥሩ ዜና ይሆናል ብዬ አላስብም። ከነሱ ጋር መጫወትና ማሸነፍ ደስ የሚል ነገር ነው። ይህ ደግሞ እንዲቀጥል እፈልጋለሁ ሲል ተናግሯል። ሙሐመድ ሳላህና ማንቸስተር ዩናይትድ የክብር መዝገቡን አሻሽለዋል። በሰሜን ምዕራብ እንግሊዝ አዳዲስ ታሪኮች ተመዝግበዋል። ማንቸስተር ዩናይትድ ከሜዳ ውጪ ባደረጋቸው ጨዋታዎች ካሳየው ድንቅ ብቃት ጀምሮ ሙሐመድ ሳላህ በመርሲሳይድ ደርቢ ያለውን የንግስና ክብር እስከ ማጽናት ድረስ የቆዩ ክብረ ወሰኖች ተሰባብረዋል። የማንቸስተር ዩናይትድ አስደናቂው ጉዞ ከ1985 ወዲህ ለመጀመሪያ ጊዜ የሜዳዎች ሶስትዮሽ ድልን ተቀዳጅቷል። በዚህ የውድድር ዘመን በአንፊልድ 2-1፣ በኤሚሬትስ 3-2 እና በስታንፎርድ ብሪጅ 1-0 አሸንፏል። ይህ ሲጠበቅ የነበረው ወጥ የሆነ አቋም ነው። ሙሐመድ ሳላህ ከንጉሱ ጋር እኩል የሆነበት ሌላኛው የተሻሻለው ክብረ ወሰን ሲሆን የሊቨርፑሉ የግብፅ ንጉስ በፕሪሚየር ሊጉ በኤቨርተን ላይ 9 ግቦችን በማስቆጠር የክለቡን ከፍተኛ ግብ አስቆጣሪነት ክብረ ወሰን ከስቴቨን ጀራርድ ጋር በጋራ ለመያዝ በቅቷል። ሙሐመድ ሳላህ በዓመቱ መጨረሻ ውሉ ቢጠናቀቅም በአንፊልድ ያለውን ዝና ግን በታላቅ ታሪክ እያደመቀው ይገኛል። የእንግሊዝ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብሮች ከዛሬ ጀምሮ ይካሄዳሉ። በዚህ ሳምንት የሚደረጉ ተጠባቂ ጨዋታዎች በትንታኔ ወደ እናንተ አቀርባለሁ። ፉልሃም ከአስቶን ቪላ ቀን 8 ሰዓት ከ30 ሲካሄድ አስቶን ቪላዎች ካለፉት 6 ጨዋታዎች 5ቱን በማሸነፍ በጥሩ ብቃት ላይ ይገኛሉ። ፉልሃም በበኩሉ ካለፉት 5 ጨዋታዎች ግብ ያስቆጠረው በአንዱ ብቻ በመሆኑ በዚህ ጨዋታ ለሽንፈት ሊጋለጥ ይችላል ተብሎ ይገመታል። ሊቨርፑል ከክሪስታል ፓላስ ቀን 11 ሰዓት ሲደረግ ክሪስታል ፓላሶች ትኩረታቸው ወደ ኮንፈረንስ ሊግ የግማሽ ፍጻሜ ጨዋታ ሊያዘነብል ስለሚችል ይህ ለሊቨርፑል ትልቅ እድል ነው። በመርሲሳይድ ደርቢ ድል ቀንቷቸው ቶፕ 5 ውስጥ ለመግባት የሚጥሩት ሊቨርፑሎች 3 ነጥብ የማግኘት እድላቸው ሰፊ ነው። ዌስትሃም ከኤቨርተን በተመሳሳይ 11 ሰዓት የሚደረግ ጨዋታ ሲሆን ኤቨርተኖች በደርቢው በደረሰባቸው ሽንፈት የአውሮፓ ተስፋቸው ቀንሷል። ዌስትሃሞች ደግሞ ከወራጅ ቀጠና ለመውጣት ትልቅ ፉክክር እያደረጉ ቢሆንም በሜዳቸው አቻ የመለያየት ልምዳቸው በዚህ ጨዋታም ሊደገም ይችላል። ወልቭስ ከቶተንሃም እንዲሁም በተመሳሳይ 11 ሰዓት ጨዋታቸውን የሚያደርጉ ሲሆን ለቶተንሃም ይህ የመኖር ወይም ያለመኖር ጨዋታ ነው። ወደ ታችኛው ሊግ መውረዱን ያረጋገጠውን ወልቭስን ማሸነፍ ግዴታቸው ነው። ወልቭስ ባለፉት 2 ጨዋታዎች 7 ግቦችን አስተናግዶ ተሸንፏል። አርሰናል ከኒውካስል ዩናይትድ ምሽት 1 ሰዓት ከ30 ሲገናኙ ማንቸስተር ሲቲ በኤፍኤ ካፕ በሚጠመድበት በዚህ ሳምንት አርሰናል የሊጉን መሪነት ለመረከብ ወሳኝ ዕድል አግኝቷል። መድፈኞቹ በኒውካስትል ላይ ድል በማስመዝገብ መሪነቱን ይጨብጣሉ ተብሎ የሚጠበቅ ሲሆን የሚቀጥሉትን 2 የሊግ ጨዋታዎች ካሸነፉ ማንቸስተር ሲቲ ወደ ፕሪሚየር ሊጉ ሲመለስ በ6 ነጥብ ዝቅ ብሎ እንዲጀምር ያደርገዋል። ይህ በሲቲ ተጫዋቾች ላይ የሚፈጥረው የስነ ልቦና ጫና ለሊጉ ፉክክር አዲስ መልክ ይሰጠዋል። ማንቸስተር ዩናይትድ ከብሪንትፎርድ ሰኞ ምሽት 4 ሰዓት የሚደረግ ጨዋታ ሲሆን ባለፈው ሳምንት ቼልሲን ያሸነፈው ዩናይትድ በዚህ ሳምንት ደግሞ ካለፉት 6 ጨዋታዎች ሁሉንም አቻ ከተለያዩትና አስቸጋሪ ከሆኑት ብሪንትፎርዶች ጋር ይጫወታል። ክቡራን የሐሴት ስፖርት አድማጮች የዛሬው የስፖርት መረጃችን ይህንን ይመስል ነበር። ሐሳብ አስተያየታችሁን በኮሜንት አጋሩኝ። ለሌሎችም እንዲደርስ ሸር አድርጉት። ቸር ተመኘን።